ይህንን ቪዲዮ ሳታዩ በጭራሽ በዚህ እቃ ቡና ለማፍላት እንዳትሞክሩ። በቪዲዮ ላይ ዋና ዋና ፓርቶችን አሳያችኋለሁ። ያው ከፍቼ ላሳያችሁ። በመጀመሪያ እዚህ ጋር የምትመለከቷት ሞካፖት ትባላለች እቃዋ። ይሄ ከላይ ያለው ፓርት ነው። እንደገና ደግሞ አሁን እቺ የማሳያችሁ ፓርት ቡና የተፈጨ ቡና የምናስቀምጥባት ፓርት ናት። ከዛ የስረኛዋ ፓርት ናት። ደግሞ ሎወር ቻምበር ትባላለች። ውሃ ማስቀመጫ ናት። የውሃ ማስቀመጫ እንደገና ደግሞ ቡና ከተፈላ በኋላ ወደዚህ ይወጣል ማለት ነው። ስለዚህ ዛሬ ላሳያችሁ የምፈልገው ነገር እንዴት አድርገን ማፍላት እንደምንችል፣ እንዴት አድርገን ራሳችንን ደግሞ ከአደጋ መጠበቅ እንዳለብን በደንብ አድርጌ ያሳያችኋለሁ። እስከ መጨረሻው ቪዲዮ መከታተል እንዳትረሱ። እንግዲህ የመጀመሪያው የሚሆነው ቡናችንን ማዘጋጀት ነው። ቡናችንን ካዘጋጀን በኋላ ሎወር ቻምበር ላይ ወይም ደግሞ ውሃ ማስቀመጫው ላይ ውሃ እንሞላለን። ነገር ግን እዚህ ጋር በጣም መጠንቀቅ ያለብን ነገር አለ። ውሃ በምንሞላበት ጊዜ እዚች ጋር የምትመለከቷት ውስጥ ላይ ያለችዋ ቫልቭ ማለፍ የለበትም። ከሷ ቫልቭ የሚያልፍ ከሆነ ማሽናችን ሊፈነዳ ይችላል ማለት ነው። ስለዚህ ከዚች ቀዳዳ በታች አድርገን ነው ሁልጊዜ ውሃችንን መሙላት ያለብን። ከዛ በኋላ እዚች ጋር የምትመለከቷት እቃ ላይ ነው ቡናችን የምናደርገው። የተፈጨ ቡና እንጨምራለን። የተፈጨው ቡና ግን በጣም ደቃቅ መሆን የለበትም፣ ካልሆነ ቡናው ለመውጣት ያስቸግረናል ማለት ነው። ስለዚህ በማንኪያ ቡናችንን ከጨመረን በኋላ በጣምም ደግሞ መጠቅጠቅ የለብንም። ምክንያቱም በጣም ከጠቀጠቅ ነው ውስጥ ያለው ውሃ በሚፈላበት ጊዜ ወደ ላይ ቡናችንን ስቲም አድርጎ ለማውጣት ሊያስቸግረን ይችላል ማለት ነው። ስለዚህ በስሱ ነካ ነካ እናድርገዋለን። ከዛ በኋላ በደንብ ካስተካከልን በኋላ ከጎን ያለውን በደንብ እንጠርጋለን። ምክንያቱም እዚህ ጋር የምትመለከቱት ጎን ጎን ያለው በደንብ ካልተጠረገ በኋላ ላይ የላይኛው ፓርት እሺ ብሎ ስለማይከደን ማለት ነው። የላይኛው ፓርት ደግሞ በደንብ ካልተከደነ ቡናችንን በስነስርዓት ስቲም አያደርግልንም ወይም ወደ ላይኛው ቻምበር አያወጣልንም ማለት ነው። ስለዚህ በደንብ መታሰር አለበት። ከዛ በኋላ እሳት ላይ እንጥደዋለን። ያው በእርግጠኝነት ብዙዎቻችሁ ይህንን እቃ ታውቁታላችሁ ብዬ አስባለሁ። ተጠቅማችሁትም ታውቃላችሁ። ብዙ ጊዜ ይፈነዳል ሲባልም ሰምታችኋል ብዬ አስባለሁ። የሚፈነዳበትን ምክንያቶች ሊስት ላድርግላችሁ። የመጀመሪያውና ትልቁ ሊፈነዳበት የሚችለው ምክንያት ቅድም ያሳያችሁ ቫልቭ በውሃ ከተደፈነች ነው። ወይም ደግሞ በቡና ወይም በሌላ ነገር የምትደፈን ከሆነ ሊፈነዳ ይችላል። በሁለተኛ ደረጃ ደግሞ እሳታችን ተመጣጣኝ ካልሆነ፣ በጣም ከፍተኛ እሳት የምንጠቀም ከሆነ ሊፈነዳ ይችላል። ከዛ በተጨማሪ ደግሞ እቃው ንጹህ ካልሆነ ወይም ደግሞ ቡናው ስቲም የሆነው ቡና የሚያልፍበት መስመር ዝግ ከሆነ ወይም ከተደፈነ በቡና ሊፈነዳ ይችላል ማለት ነው። ከዛ ቡናችን አፈላን። እንግዲህ እንደምታዩ የቀመስናት ነው። በጣም ቆንጆ የሆነ ቡና ነው ያዘጋጀ ነው። ከዚህ ተጨማሪ ቲፖችንም ከዚህ በኋላ ሰራላችኋለሁ። ለማንኛውም ሰብስክራይብ እያደረጋችሁ እንደገና ደግሞ ጥያቄም ካላችሁ እንደሰራላችሁም የምትፈልጉት ቪዲዮ ካለ ኮሜንት ላይ ጻፉልኝ። ባይ